ባይታይም ግን ያ አዩሃ ለዚነ አመኑ ነው የሚለው በደንብ አይታይም። ሶሪ እናንተ ያመናችሁ ሰዎች ወይ በጣም ነው በጣም አይታይም በአረበኛው ላምብልሻ ማለት እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። አንቺ ግን ወዳጅ ረዳት አድርጋችኋለሁ ብለሻል። which is ጥመት ነው ይሄ። ከፊላቸው ለከፊላቸው ረዳት ወይ ናቸውና ረዳት አድርገሽ ማትይዥበት ምክንያት ደግሞ ምንድነው? እነሱ ጓደኛ ናቸውና አንቺ ጓደኛ እንዳትሆኛቸው ይላል። ከናንተም ውስጥ ረዳቶች የሚያደርጋቸው ሰው ሁሉ እርሱ ከነርሱ ነው ይላል። ስለዚህ አንቺ ክርስቲያንና አይሁዶችን ረዳት ወይንም ጓደኛ ካደረግሽ ከማን ወገን ትሆኛለሽ? ከኛ ወገን። እኛ ደግሞ እንደ እስልምና አስተምረው ገሃነም እንገባንን ማለት ነው። በዚህ መሰረት ገሃነም ገቢ ትሆኛለሽ ማለት ነው። ስለዚህ ቅድም ያልኩት አዳምጪ። ኤቭሪ ኢኖቬሽን ቢዳ ነው። ኤቭሪ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም የሚከት ነው። ስለዚህ ክርስቲያኖችን አንድ አዳምጪ ፕሊዝ፣ ቆይ አዳምጪ። ምንም አመፀኞችን አለ ሱራ 9:30 ና እንደክፈተው በደንብ አስተውሉ። ቆይ የተከፈተልሽ ነው። ቆይ እንዴት ማዋረድ እንዳለብሽ ደግሞ ላሳይሽ። አይሁድ ዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ክርስቲያኖችንና አይሁዶችን ምን እንድትይ ነው የሚፈቀድልሽ? ስማችንን እየጠራሽ አላህ ያጥፋችሁ። ዝቅ አድርገው ትንሽ 29 ከነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን እኔ ለምሳሌ ሙስሊም ነኝ አይደለሁም፣ ስለዚህ በአላህና በመሐመድ አላምንም። ምን አድርጓቸው ይላል? መጽሐፍ ተሰጥቶኛል፣ መጽሐፍ ሰው ነኝ። አላህና መልእክተኛው እርም ያደረጉትን እርም ማያደርጉትን፣ እውነተኛውንም ሃይማኖት የማይቀበሉትን። ለምሳሌ አንቺ እውነተኛ ብለሽ የምታምኘው እስልምናን ነው፣ ስለዚህ እኔ አልተቀበልም እስልምናን። እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ የተከበሩ ነው የሚለው ነው። የተዋረዱ ሆነው ምን የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ምን በሏቸው? ተዋጓቸው። ስለዚህ የሚፈቀድልሽ ምንድን ነው? እኛም መዋጋት። ሳይ ሙስሊም 21:61 ኤን ክፈትልኛ እንዴ። ኦኬ 21:67 ኤ ነው። 61 ነው የከፈትከው አንተ። 67 ነው ያልኩህ። 21:67 ኦኬ አንብበው። ኦኬ እሺ። አቡ ሁረይራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል፣ ዶንት ግሪት ዘ ጂውስ ኤንድ ዘ ክርስቲያንስ ቢፎር ዘይ ግሪት ዩ። አይሁዶችና ክርስቲያኖች እነሱ ቀድሞ ሰላም ካላውላችሁ ቀድማችሁ ሰላም አትበሏቸው። ኤንድ ዌን ዩ ሚት ኤኒ ዋን ኦፍ ዘም ኦን ደ ሮድ፣ እነሱን በመንገድ ላይ ካገኛችኋቸው ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት፣ ወደ ጠባቡ ጠርዝ በኩል ግፏቸው። እናመሰግናለን። መንገድ ላይ ሰላም ማለት አይቻልም። ሱራ 9:29ን በፓክት ኦፍ ዑመርን አንብቡት። ኢብኑ ተሚያን እንዲሁም ደግሞ ኢብን ከሲርን አንብቡት። ክርስቲያኖች የተዋረዱ እስኪሆኑ ድረስ ማሰቃየት ነው እንጂ ያለባችሁ ቦታ ልሰጧቸው አይገባም። ምክንያቱም እነሱ እርኩስ ብቻ ናቸው ብሎ ነው ያስቀመጠው። እርኩሶችን ደግሞ ማሰቃየት እንጂ ማክበር ተገቢ አይደለምና የአላህና የመሐመድ ጠላቶች ስለሆኑ ብሎ ነው ያስቀመጠው። ኤኒዌይስ ስለዚህ እያንዳንዱ አሁን ሙስሊም ከክርስቲያኖች ጋር ይህንን የሚያደርግ ከሆነ አንደኛ ተቂያ ይቻላል። ተቂያ ማለት ቅዱሱ ውሸት ይባላል፣ ማስመሰል። ሱራ 3:28 መሰረት ተፍሲር ኢብን ከሲር ምን ይላል? ተቂያ እስከ ቅያማ ቀን ይቻላል። ምን ማለት ነው? ሰዎችን መሸወጃ መንገድ ማለት ነው። እኔ እኮ በጣም ነው የምወድ ምናምን እያልክ ኢንተርናል ሳይሆን አውትዋርድሊ ምን ማድረግ ትችላላችሁ ይላል? መሳቅ፣ ማስመሰል ትችላላችሁ። ተፍሲሩን ማየት ትችላላችሁ። ተፍሲሮቹ እንዳለያቸው ቁርአኑ ኮመንት ላይ ልመልስለት፣ ይቅርታ እኔ የምለው አሁን እፎይ በትክክል አንብበዋል፣ ግን ልንገርህ ረሱል አለይሂ ሰላቱ ወሰላም ይህን አልተናገሩትም። ረሱል አለይሂ ሰላም ማለት ክርስቲያንም ወንድሞቻችሁ ናቸው፣ ሲቀርቧቸው ክርስቲያኖቹ ሁሉ ያቀርቧቸው ነበረ። ገብቶሃል?
ዝሙት ሊሞት የሚሰሩ አካባቢ ሌሎችን ሞሚና ነው ከፍተኛ ሞሚና አደጋ የሚያደርሱትን ነው ሞሚና የማይቀርቧቸው ሞሚና ራቋቸው አውቻ ያሉ እንጂ ቆይ ሞሚና ሊሞት አካባቢ በ3 ቀን ውስጥ ንዛዜው የመጨረሻው እያጣጣረ ምን እንዳለ እስቲ ንገሪኝ። ታውቂዋለሽ? ሊሞት እያጣጣረ ስለ አይሁዶችና ስለ ክርስቲያኖች ምንድን ነው ያለው? ማን ነው? ረሱል ሰለላሁ ዐለይሂ ወሰለም መሐመድ ነው። ሊሞት እያለ እኮ አልተናገረም እኮ ላኢላሀ ኢለላህ ብለው ነው የሞቱ የኛ ነብይ አለይሂ ሰላም። ሊሞት አስቀድሞ ከመሞቱ በፊት የተናገራቸው ምንድን ነው? እሱ ስለ ባህር ሰላጤ ሀገራት ምን ብሎ ነው የተናገረው? ስለ አይሁዶችና ክርስቲያኖች በህይወት ብቆይ ምን አደርጋለሁ ነው ያለው። እኔ እዚህ ጋር ያልተጣፋ አላነብም። እስኪ አንተ ተናገር። በህይወት ብቆይ አይሁድና ክርስቲያኖችን ከአረብ ሰላጤ ሀገራት ላይ አጠፋለሁኝ ነው ያለው። ስለዚህ አብሮ መኖር ምናምን የሚለው ተረት ተረት ነው። ውድ ነብይ አላሉ። እስኪ ማስረጃ አንጣ። አላምንም እኔ እንደዚህ አለ። ይቅርታ ያው ተከፍቶልሻል። ሳይ ሙስሊም ነው ያ ኦኬ ኢት ሃዝ ቢን ናሬትድ ባይ ዑመር ኢብን አልካታብ ዛት ሄርድ ዘ ሜሴንጀር ኦፍ አላህ። ዑመር ኢብን አልካታብ የአላህ መልእክተኛ ሲናገር እንደሰማው ይላል አይ ዊል ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ። ከአረብ ባህረ ሰላጤ ሀገራት አይሁዶችና ክርስቲያኖችን ጠራርጌ አባርር ነበር። ኤንድ ዊል ናት ሊቭ ኤኒ በት ሙስሊሞችን ብቻ አስቀር ነበረ። ያ እናመሰግናለን። ፓራፍሬዝ አድርገውና ወደ ቶፒኩ መልሰው ክርስቲያን አንዴ ነበር ነው ያሉ። ረሱል ሰለም ነበር ነው ያሉ። አረጋለሁ አላሉ። ነበረ ግን አላህ ተፈቀደላቸው። ሞተ እኮ ሮንግ ነው። ኪዳን ሞሚና አውል ዊል እኮ ነው። ዊል ምንድን ነው? ፊውቸር የሚያሳይ ነው አይደለ? ወደፊት የሚያሳይ ነው። አጠፋቸው ነበር ግን ይህንን እንዳያደርግ ምን ያዘው? ታመመ። ከዛም ሞተ። አሉታዊ ነው። ነበር እኮ አሉታዊ አፍራሽ እኮ ነው። ነበር እኮ አደርግ ነበር ማለትና ነው ማደረገ ማለት ላ እኮ አደረገ እኮ አላልንሽም። እኛም ጨፍጭፏቸዋል። ነገር ግን ሳይጨርሳቸው እሱ አለቀ፣ ሞተ። ሊሞት ሲል እያልኩሽ እኮ ነው። ሊሞት አካባቢ ህይወት ተፈጠረበት። እንዳያደርግ ያደረገው ምንድን ነው? ሞት። ምን አለ መሰለህ፣ አንዴ ልንገርህ፣ እፎይ አታስወጣኝ። ልንገርህ፣ አላህ ሱብሃነሁ ወተዓላ ምን አላቸው? አንዴ ላጥፋልህ ሆይ አይሁዳኖችን አንሷሮችን ላጥፋልህ ሲላቸው ላ ተነሱ ደግሞ አላህን የሚፈራ ይወለዳል ነው ያለ እኛ ነብይ። እንኳን ይጥፉልኝ እንኳን መጥፎ ነገር ላላላ። አሁን ወደ ቶፒክ እንመለስ። በቃ ሞሚናዬ ጥሩ ልብ አለሽ። ጥሩ ልብ ስላለሽ እዚህ ላይ አላድክምሽ። ወደ ቶፒክ እንመለስና እያንዳንዱ ፈጠራ ሁሉ ጥመት ነው። ጥመት ሁሉ